ብታጠፋ ምንም ብትበድል ምንም ብጠላ ተሰቀለሙት ብዬ አልፈርድብህ። ስቅላት ሮማውያን እንኳን ይፈሩት። ስቅላት አስፈሪና አስቀያሚ የሚያደርገው ዋነኛው ነገር እላይ መሰቀልህ ብቻ አይደለም። መጀመሪያ ላይ ከግንብ ጋር ታስረህ ትገረፋለህ ስልህ የምትገረፈው በሮማውያን አለንጋ ነው። የሮማውያን አለንጋ አጥንት ብረት በውስጡ ጫፉ ላይ ያለው። ታዲያ ሰውነት ላይ ሲያርፍ የሰውነትን ስጋ እንዳለ በጭቆት ይዞት ይሄዳል። ማለት ስጋህን እንደዚህ ይገባና መንጠቆ ይገባና ስጋህን ቆዳህን ይዞት ነው የሚሄደው። ታዲያ ሰውነት ሙሉ ነው የሚላጠው። ባዶ ራቆትህን ፓንት የለም። ፊልም ላይ እንዳያችሁት አይደለም፣ ከዛ የባሰ ነው። ፊልሙ ላይ በጣም ይሄ የበዛ ነው ተብሎ ተቀንሶ ነው። ያ ቁስል ላይ ባዶ ራቁታችሁን መስቀል ተሸከማችሁ ወደ ጎልጎታ እንድትሄዱ ወይም ደግሞ የአጽሙ ቦታ ወደሚባለው ጎልጎታ እንድትሄዱ መስቀሉን ተሸክማችሁ እየተገረፋችሁ እየተረገጣችሁ ቆስላችሁ ደማችሁ ሰውነታችሁ እየፈሰሰ እንድትሄዱ ይደረጋል። ታዲያ የስቅላት ሰዓቱ ላይ እጃችሁ እንደዚህ በቸነፈር ይመታል፣ እግራችሁ ይመታል። ይህ ሲደረግ እጃችሁ በአጥንቶቹ መሃል በዚህና በዚህ ጋር በምታዩት ክፍተት መሃል ነው የሚደረገው። ታዲያ ሙሉ ሰውነታችሁ በዚች እጃችሁ በሁለት እጃችሁ ላይ ብቻ ነው ዲፔንድ የሚያደርገው። ታዲያ አስቡት፣ እንደዚህ እየተጓተተ በዚች ነው ህይወታችሁ ያለችው። ትንሽ ደቂቃዎች በኋላ ሰውነታችሁ መቋቋም ያቅተዋል። እግራችሁ ተበስቶ ተያይዟል ከግንቡ ጋር። መተንፈስ ነው የሚያቅታችሁ። መተንፈስ በቃ ያምራችኋል። ደም ለጉድ እየፈሰሳችሁ ነው። ቆዳችሁ ተላልጧል። ሰውነታችሁን የግድ በእግራችሁና በእጃችሁ ኮንትሮል ማድረግ አለባችሁ፣ መጫን አለባችሁ። ያን ስታደርጉ ደግሞ እጃችሁና እግራችሁን ከባድ ህመም ይሰማችኋል። ከባድ እሱ አይደለም የከፋው ነገር፣ ለቀናት ይቆያል። አሞራ በህይወት እያላችሁ ስጋችሁን ይበላዋል። አጥንታችሁ ተላልጦ የለ መጥቶ ስጋችሁን እየነጨ እየበላ ይሄዳል። ተባይ፣ ዝንቡ፣ ንቡ እናንተን ይበላል። ከዛ ፀሐይ ይወርድባችኋል። ከዛ በኋላ ላይ ዝናብ ይመታችኋል። ከዛ ማታ ብርድ አለ። አጥንታችሁ ስጋችሁ ክፍት ነው። ከዛ በኋላ ውሃ ጥማት አለ። ውሃ አይሰጣችሁ። በጣም ከታዘነላችሁ ከእግራችሁ ስር እንደዚህ እንደመደገፊያ እግራችሁ የሚቆምበት እሱን ካደረጉት ደግሞ ብዙ ሰዓት በህይወት መኖር ትችላላችሁ። ለምን መተንፈስ ትችላላችሁ። የመተንፈስ እንትላችሁን ይጨምረዋል። በዚህ አሰቃቂ ሁኔታ ውስጥ ነው የምትሞቱት። በዚህ አሰቃቂ ሰውነታችሁ የደማ ስጋችሁ ላይ አሞራ እየጎተተላችሁ ከዛ ብርድ እሱን ፀሐይ የመታችሁ በቀናት ውስጥ ትሞታላችሁ። ከዚህ በላይ ያሰቃቂ የግድያ አይነት የለም። ይህ የግድያ አይነት ሮማውያን ብቻ ሳይሆን ፐርሺያኖች፣ አሲሪያኖች ሁሉ የሚጠቀሙት የነበረ ነው። ታዲያ ኢየሱስ ክርስቶስም በዚህ መንገድ ነው የሞተው። ያው ዋነኛው ነው ኢየሱስ ዋነኛው ነው። ዛሬ ያወራንበት ያለው ምክንያት እሱ ነው። እንኳን አደረሳችሁ እንዳልላችሁ ያስቸግራል። በዚህ መንገድ ሰው ተሰቃይቶ የሞተበትን ቀን እንኳን አደረሰ ለምንም ይሁን ለማለት ይከብደኛል። ባይሆን ለፋሲካ እንኳን አደረሳችሁ እላችኋለሁ።